ምናምን ለምያንዳንድ ጩይ የታባቱ ሚሉቱ ሰዎች እነሱን መች ጠየቃቸው ከየት አመጣህ ብለ እኛስ ጥቅሳለን ሴት ስነ ስርዓት ያዝ የሚል ጥቅሳለን። ባጭሩ የመጀመሪያው ሐሳብ ለወንዶች የጸሎት ቅድሚያ በየስፍራው መጀመሪያ እስቲ ከወንድሞች መባል አለበት። ወንድሞች አዛ ወንድሞች ሁሉ እህቶች ሆኖ ሲያስቸግሩ እነማን ይቀጥላሉ? እነማን ይነሳሉ? እህቶች ደግሞ ይነሳሉ። ሌላው ሴቶች ላይ ነው። ሴቶችን በተመለከተ ሴቶች ወንዶች ወይም በቤተ ክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። ከየት አመጣህ ጳውሎስ ምን ነካ ስንለው ጌታ ነው እንደዚህ። ስለዚህ ኢየሱስን ጌታ አድርገህ ከተቀበልክ መስማት ነው። የራስ ጌታ ከሆንክ ግን ብሎ ነገር የለም። ተነሽ እህቴ፣ የጭቆና ዘመን አበቃ። ለዘመናት ተጨቆነሽ። ሃሌሉያ። ሁሉም የጸጋ ስጦታዎች ለወንዱም ለሴቱም እኩል ነው የሚሰጡት፣ እየተከፋፈሉ የሚሰጡት ሁሉም የጸጋ ስጦታ። ሶስተኛ የጸጋ ስጦታዎች እየተከፋፈሉ ቢሰጡም ለወንዶችም ለሴቶችም እነዛን የጸጋ ስጦታዎች እንዴትና የት ጋር እንደሚያገለግሉ ደግሞ መመሪያም አለ። አሁን መመሪያውን እኛ አይደለን የምናወጣው፣ ሰጪው ነው የሚያወጣው። በሴቶች አቅጣጫም በወንዶችም አቅጣጫ ስትመጣ ሁለት የጸጋ ስጦታዎች ላይ ልዩ ትምህርት ጳውሎስ አስተማረ። እንግዲህ ወንድሜ ለምን እንቃወማለን ሳይሆን ማለት ያለብህ ጳውሎስ ለምን ይቃወማል ነው የሚለው። እኛ ከየትና ከሱ እየተቀበልን ነው የምንሰጠው። እሱ ከጌታ እኛ ከሱ ተቀበልን ማውራትን እኛ እዚሁ ብንፈጥር ነው መቃወም ያለብን። እኛው እዚሁ ፈጥረን አቦ ሴትም እንትንም የለም ሃሌሉያ ምናምን ሲሉ እኮ አትቃወምም አንተ። አሁን ጠያቂ እነሱን ነው መቃወም ያለብን። እነሱ ከየት አመጡት? ሴት ምናምን የለም እያንዳንድ ጩይ የታባቱ ሚሉቱ ሰዎች እነሱን መች ጠየቃቸው ከየት አመጣህ ብለ እኛስ ጥቅሳለን ሴት ስነ ስርዓት ያዝ የሚል ጥቅሳለን። ባጭሩ በሁለት ነገር ላይ አንደኛ በልሳን ላይ ለወንዱም ለሴቱም ለሁሉም የሰጠ መማሪያ አለ። ለሁላችን በጉባኤ መካከል ልሳን የማይተረጎም ከሆነ ዝም ብለህ በልብህ አጉረምርምዛው አትጩህ ተብሏል። ሌላው ሴቶች ላይ ነው። ሴቶችን በተመለከተ ሴቶች ወንዶች ወይም በቤተ ክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። ከየት አመጣህ ጳውሎስ ምን ነካ ስንለው ጌታ ነው እንደዚህ ያለው። ስለዚህ ኢየሱስን ጌታ አድርገህ ከተቀበልክ መስማት ነው። የራስ ጌታ ከሆንክ ግን ብሎ ነገር የለም። ተነሽ እህቴ፣ የጭቆና ዘመን አበቃ። ለዘመናት ተጨቆነሽ። ሃሌሉያ ብለ ሴቷን ወንድ ወንዱን ሴት ማድረግ ይመጣል ማለት ገብቷቸዋል። እኔ አይደለሁም ያልኩት ሐዋርያው ጳውሎስ ሴት በማህበር ላይ የምትናገረው ለምሳሌ ማስተማርን ጸሎት ወይም ትንቢት ምናምን ሲኖር መልእክት ሲኖር በእርሷ ሲያመጣ ጌታ በጣም ሪስፔክትድ ሆና ማህበሩን አክብራ የሴት ራስ ባል ነውና ባሏ በጉባኤ መካከል የሚኖር አይኖር ለባሏ ራሷን ሪስፔክትድ አርጋ ሰብሚትድ አርጋ እሱን አክብራ እንደምትኖር ቼክ ማድረግ አለብን። ለምሳሌ የእውቀት ጸጋ ያላት ብትኖር ስልክ ቁጥር ያለ ሰው ወንድ ያለ 091753 እምትልት ብትኖረን ጸጋዋን ለቤተ ክርስቲያን ጥቅም ስናመጣ መጀመሪያ ባክግራውንድ ጥናት ይደረጋል። ምን ለባሏ እየተገዛች ነው ወይ? የመጀመሪያው ጥያቄ። በቤተ ክርስቲያን ውስጥ ያሉ መሪዎች ወንዶች መሪዎችን ታከብራለች ወይ? ቢያዟት ትሰማለች ወይ? አንዴ ቆሚ ሲሏት እሺ ትላለች ወይ? ከዛ ላኔ ዞር በሉልኝ አካኪ ዘራፍ ምትል ከሆነ በየታችን ከነንትንሽ ሂጂ ይባላል። መጽሐፍ ነው የሚለው ሴት ልጅ በማህበር ላይ ለወንዶች ተገዥ በመሆን ነው ማገልገል የምትችለው ማስተማር የምትችለው። በሴትነት ቅርጽ፣ በሴትነት ጸባይ፣ በሴትነት ሴት በማህበር መካከል ራሷን የምትሸልምበትን ነገር ይነግረናል። ከእፍረት ጋር በጭምትነት ሁሉ ይላል። ሴት ልጅ የወንድ አይነት ካራክተር ይዛ ከኛ እኩል አካኪ ዘራፍ ማለት የለባትም። እኔ ጸልዬ ጉንፋን ማላድን ቢሆን እሷ በጸሎቷ የሞተ ብታስነሳ ለእኔ ግን ሪስፔክት መስጠት አለባት። ምን ነው ሲባል እኔ ጸልዮ ጉንፋን ማይፈውስ ወንድ ነኝ። ገብቶሃል? ወንድነቴን በዛ መቀየር አይቻልም። በቃ
የፈለገ የሞተ ስታስነሳ ልጅቷ ወደ ወንድነት ትቀየራለች? አትቀየር። ሴት ነች፣ እያስነሳች ሁሉ ሴት ነች። ግን አይደል ሴት ልጅ በማህበሩ ሴት መስላ ከቤቷ እንጀምራለን። ሰሚት የሆነች ነው ወይ? ባሏ በቤት ውስጥ እንደ ወንድ ይከበራል ወይስ እሷ ነች በቤት ውስጥ እንደ ወንድ? እሱ እንደ ሴት እሺ እያለን ያለው እሷ መመሪያ እየሰጠች ስማ እስክመጣ እንቁላል ጠብሰ ምንድነው ጳውሎስ የሰጠው ወግ ከጌታ ተቀብሎ ከኢየሱስ ተቀብሎ? ኢየሱስ እንዲህ አለ። ምን ቁጥር 3 ስለዚህ አሁን ጳውሎስ አለ ነው ኢየሱስ አለ? ማን ነው እያለ ያለው? ኢየሱስ። ጳውሎስ ምንድነው? ተቀብሎ ሰጪ ነው። እያወራ ያለው ይሄኛ ኢየሱስ ጌታ ነው ኢየሱስ ምንለው ኢየሱስ። እሱ እንዲህ አለ የወንድ ሁሉ ራስ ክርስቶስ። የወንድ ሁሉ ራስ ማለት በወንድ ላይ ስልጣን ያለው ክርስቶስ። የሴትም ራስ ወይም በሴት ላይ ስልጣን ያለው ማን ነው? ወንድ ነው። ባጭሩ ክርስቶስ አይደለም። በወንድ ላይ ስልጣን ያለው ክርስቶስ ነው። በሴት ላይ ግን ስልጣን ያለው ማን ነው? ወንድ ነው እንጂ አንተ ወንድ ምን ያገባል? አንተ ወንድ ብትሆንም የቸርቻ ምናምን እኔ እንደሆነ ተሞልቻለሁ ዞር በል ብትለኝ አይሆንም። ጌታ ነው የኔ ራስ ብሎ ነገር የለም። የሴት ራስ ወንድ ነው። ማስተማር ላይ ነኝና ያለሁት ማስተማርን ምዕራፍ 14 ላይ እንደዚህ ብሎታል። 14 ቁጥር 34 ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ላሊዮስ ማለት ነው። ባጭሩ በቤተ ክርስቲያን ውስጥ ሴቶች በመሰረቱ እዚህ ቸርች ሴቶችም አይደሉም ወንዶችም በየመሃል እየተነሱ አይለፈልፉ። ግን ሴቶች በማህበር ላይ ለምሳሌ አሁን እያስተማርኩኝ እዚህ ጋር ፓስተር እዚህ ጋር አሁን ቅድም ባልከው ላይ ጠጤጤ የሚሉ አሉ። እነሱ ሴቶች በማህበር ላይ ዝም ይበሉ። ላሊዮስ ክልክል ነው። በማህበር ላይ ሴት በየመሃሉ ላይ መናገር ጠጠጠጥ ማለት ክልክል ነው። ማህበር ነው ይሄ። ስለዚህ በማህበር ላይ መናገር ሲባል ምን ማለት ነው? መናገር ለምሳሌ አሁን በኋላ ስወጣ ወይም ስንገባ ዳዊት ደህና ነህ ማለት ይሄ ነው የተከለከለው። ለምሳሌ ድምፅ አውጥቶ አይደል እንደሚዘምሩት፣ ድምፅ አውጥቶ አይደል እንደሚጸልዩት እግዚአብሔር ሆይ ምናምን የሚሉት። ታዲያ ምንድነው መናገር ሲባል? ላሊዮስ። የግሪኩ ጥሩ ነው። ላሊዮስ ማለት ምን ታውቃላችሁ? በእኛ ሲፈታ ላላላላላ በማህበር ላይ ሴቶች ላላላላላ አይበሉ ይላል መጽሐፍ ቅዱስ። ጥያቄ ካላቸውስ ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። በቃ ማህበር ላይ አንዴ እዛ ጋር እያሉ ማለት የለባቸው። ግን ዝም ካልናቸው ወደዛው እያደገ ይመጣል። አንድ እሱ ነው። አሁን አንዳንድ ሰው ጳውሎስን ኧረ ምናምን ብሎ አልቀበልም ሊሉ ሲሉ ጳውሎስ ወንጌልን እኮ የሰበኳችሁ እኔ ነኝ፣ ስለዚህ መመሪያውን የምሰጣችሁ እኔ ነኝ። እናንተ ናችሁ እንዴ ወንጌልን ያስተማራችሁትና እኔ እኮ ነኝ ሰብኪያችሁ ወንጌልን ያመናችሁት ለማለት። የእግዚአብሔር ቃል የወጣ ከእናንተ ነውን ወይስ ወደ እናንተ ብቻ ደርሷልን? እናንተ ናችሁ እንዴ ወንጌልን የሰበካችሁ? እኔ አይደለሁ እንዴ የሰበኳችሁ? ስለዚህ ምላችሁን ስሙ ነው። ቀጥሎ ደግሞ እናንተ ብቻ ናችሁ እንዴ ቸርች? ሁሉም ቸርች በስርዓት እየኖረ ነው፣ ለምንድን ነው የማትቀበሉት ነው። አሁን እንዲህ አይነት ሴት ትሰብሰብ የሚል ነገር ሲወራ የሚቃወም ክፍል ይነሳል። ማን? ሴቶች ሳይሆኑ ወንድ አገልጋዮች ይነሳሉ። ምንድን ነው? ምን ይሆናል? ያው ነው ይላሉ። ለዚህ አሁን ቁጥር 37 መልስ ተሰጠ። ምን ይላል? ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ምን የምትለው? ሴቶች በማህበር ላይ የሚበጠብጥ ሁከት ያለው ድምፅ አይወጡ፣ ሚረብሽ ሚያውቅ ላሊዮስ አይበሉ። ማንም የማያውቅ ቢኖርስ? እኔ ይሄ እንደዚህ ነገር አልቀበልም። በዚህ በድሮ ትርጉም ላይ ማንም የማያውቅ ቢኖር አይወቅ ይላል። መደበኛው ትርጉም ጥሩ አድርጎ ጽፎታል። እሱ ራሱ አይታወቅ ይላል። እንግዲህ ወንዶች ይላል። ወንዶች የሚለው በምንድን ነው? በጌታ ነው በጾታ? ወንዶች የሚለው በጌታ ነው በጾታ? ጾታ ነው። በጌታ አንድ ነን ሲል በጾታ ሁለት ነን። ወንዶች ሲል ምኖችን ነው እኛ እዚህ መሃል የሚወክለው? እኛን ነው አይደል?
ታዲያ ለኛ እንደዚህ ተብሏል። አሁን ሴቶች አይመለከታቸው። በስፍራ ሁሉ አለቁጣና ለክፉ ሐሳብ የተቀደሱ ልጆች እያነሱ እንዲጸልዩ ፈቅዳለሁ። ባጭሩ በተለያዩ ጉባኤዎች ላይ የጸሎት ቅድሚያ ለማን ይሰጥ ነው? ለወንዶች ይሰጥ ይላል። እኔ አይደለም ያልኩት፣ ጌታ ለጳውሎስ ነግሮት ጳውሎስ ለኛ የነገረው። ቅድሚያ ለወንዶች ይሰጥ። ወንድ በቤቱ እንደ ካህን ይሁን። ወንድ በቸርች ውስጥም ወንድ በሰፈር ውስጥ ምናምን ቅድሚያ ለሱ ይሰጥ። እህቶች አሉ፣ ወንድሞችም አሉ። ስለዚህ እህቶች መጸለይ በውስጣቸው ሞልቷል። ለዚህ ወንድሞች ከእናንተ መካከል የሚጸልይ ሰው አለ ብላ ትጠይቅ። ወንድሞች ጸልዩ። ከዛ በኋላ እስቲ እህቶች ከእናንተ ማለት የሚጸልይ አለ ተብሎ ይጋበዙ። ወይም ደግሞ እኔም በውስጤ አንድ የምጸልይበት ነገር አለ ይበሉ እንጂ ወንዱ ሙሉን ፕሮግራም አፉን ዘግቶ ሴቷ ሙሉን ፕሮግራም ካወራች ይሄ ብዙ ጊዜ እንደማወራው በሶስን የማይመስል ራስ ሲሆን አካልም አይታዘዝም። አሁን ምን አለ? እንዲሁም ደግሞ ሴቶች ባጭሩ የመጀመሪያው ሐሳብ ለወንዶች የጸሎት ቅድሚያ በየስፍራው መጀመሪያ እስቲ ከወንድሞች መባል አለበት። ወንድሞች እዛ ወንድሞች ሁሉ እህቶች ሆኖ ሲያስቸግሩ እነማን ይቀጥላሉ? እነማን ይነሳሉ? አሁን እህቶች ደግሞ ይነሳሉ። አንዳንድ ቦታ ላይ የዚህ አይነት ችግር አለ። ካህን ማይመስል ወንድ፣ ካህን መሆን የሚያቅተው ወንድ፣ እንደ ክህነቱ ማይገለጥ ወንድ። በዛን ጊዜ ወንድማችን እህታችን ሲሆን ምንድነው የሆነው? ሁሉም ጉባኤ ሁሉ በእህቶች ተሞልቷልና አሁን እህቶች በተራቸው ይነሳሉ ማለት ነው። አግኝታችሁኛል? ይነሳሉ። ብዙ ጊዜ ማነሷ ምሳሌ አለ። አንዳንድ ሰው ጋር ስትሄድ ወይም አንዳንድ ቦታ ስትገባ ወይም አንዳንድ እዚህ ሲሆን ሙሉን ሴትዮዋ ትቆጣጠረዋለች። ባል አይናገር፣ አይጋገር፣ አይጸልይ። ገብቷ? ሁለቱም ክርስቲያኖች ሊሆኑ ይችላሉ። እዛ በኋላ ትጋለ እንዳልኳችሁ እሱ ሶፋ አንድ ጥግ ላይ ተሸጉጦ ሪሞት ኮንትሮሉን ይዞ ነው ቁጭ ነው። ከዛ በኋላ ሙሉን አንተ ገብተህ እስክትወጣ የምትለው እሷ ነች። በቃ ቡና ታፈላለች። እስቲ አሁን እንጸልያለን ለዚህ ቡና ቁርስ ይቀራል፣ ለዚህ ቡና ቁርስ እንጸልያለን። እሱ ሙሉን ፕሮግራም እንዲህ ብሎ ነው የሚከታተል። ትንሽ እንደቆየ ባይብሏን ይዘህ ደግሞ ትንሽ የእግዚአብሔርን ቃል እንካፈላለን ለ10 ደቂቃ ብላ ይወጣላትን ትጀምረላለች። ደግሞ እንጸልያለን። አሁን ሙሉን ሰውየው ይከታተላል እና በቤቱ እንደ ካህን አክት ማድረግ መቻል፣ ቅድሚያ ምናምን ጸሎት ላይ ምናምን ማለት አለበት። ሴቶቹ ባላቸው እንደዛ ቢሆን የሚወዱ ይመስለኛል። ሴቶች በሚገባ ልብስ የሚለው ይሄ ነው። ከእፍረትና ብለሚሽ መሆን ያስፈልጋል። ራሳቸውን ከመግዛት ጋር ማለት መንፈስ ቅዱስ ራስን የመግዛት መንፈስ ነው። ደግነቱ ራስን መግዛት ያስፈልጋል። ለሴት ልጅ እፍረት ምናምን በጣም የሚያውቅ አንዳንዶቹ አንድ ቀን እሺ በቃ እሺ አንድ ቀን ወደቅሽ በቃ እንዴትም ብለን ሸፋፍነን አንሶላ ልብሰን ምናምን ጥሩሽ፣ ግን ፕሮግራም በጀመርን ቁጥር እግር ወደ ላይ ጭንቅላት ዝብርቅርቅ ካለ ይሄ ሼምለስ መሆን። ሴት ልጅ ከእፍረት ጋር እኔ ቪዲዮ ነው ምህረት አምጥቶ ካጋሩ እያሳየ ነበር። የሆነ ቸርች ላይ አጋሩ ሴት ልጅ እንደዛ ብከፍተው ታፍራላችሁ። ግን እዛ ቸርች መንፈስ ቅዱስ ነው የሚባለው። እኔ እዚህ ቸርች ብትሆንችን ልጅ መክራለሁ፣ በሁለተኛ ኮረኩማለሁ። ሲሪየስ ተኮርኩማ መቀመጥ አለባት፣ አለዚያ ውጪ ነው መባል ያለበት። ትገለበጣለች፣ ሮሊንግ ወደ ኋላ መልሳ ቀሚስ ነው ያደረገች። ኢማጂን ይኸው ቪዲዮ አለ አስቀምጦታል እዚህ። መጨረሻ ደግሞ ሄዳ እንትኑን ኪቦርዱን በእጇ ይዛ ሰውየው እየመታ that means holy spirit እፍረት መጽሐፍ ነው የሚለው። ጌታ ኢየሱስ ነው የነገረን። ሴት ልጅ በእኔ ቤተ ክርስቲያን ውስጥ ከእፍረት ጋር እፍረት ያስፈልጋታል። ምክንያቱም ሴቶቹን እንዴት አድርጎ እንደሰራቸው እሱ ስለሚያውቅ ለወንድሞች አደጋ ስለሚፈጥር ከእፍረት ጋር ብሏቸዋል ሴቶቹን። ወንድ ልጅ ግን እንዲህ ቢል ሚያውም የለም ባሰ ያስጠላል። የባሰ ምን ይመስላል ብለህ ነው የምትሄድ። እውነት ሴት በነገር ሁሉ እየተገዛች በነገር ሁሉ ዲሲፕሊን እንደሆነ እየተገዛች በዘረቱ ለወንድም ያስፈልጋል ዲሲፕሊኑ። ሴት በነገር ሁሉ እየተገዛች በዝግታ ትማር።
ሴት ግን በዝግታ ትኑር እንጂ ልታስተምር አደራ ብቻውን አልተጻፈም። ወይም በወንድ ላይ ሚል የለም ልሰለጥን አልፈቅድም የሚል ቃል አለ። ማስተማር ጸጋ ለሴት አይሰጥም? ይሰጣል። ቲቶ ላይ ተጽፏል፣ ይሰጣል። እንደውም ብዙ እህቶች ሲያስተምሩ እንደውም በጣም ውጤታማ። ለምሳሌ ቆነጃጅት ሴቶችን በእድሜ ከበድ ያሉ እናቶች ቢያስተምሯቸው፣ ብዙ ነገር ቢያስተምሯቸው እኛ ከምናስተምራቸው ይልቅ ይሻላቸዋል። አንዳንድ ቆነጃጅት እህቶች እኛን ወንዶችን መረዳትና መጠየቅ የማይችሉት ነገር ሊኖር ይችላል። እናቶችን ግን መጠየቅ የሚችሉት ነገር ይኖራል። ስለዚህ ቲቶ ላይ ሴቶች በእድሜም ከፍ ያሉ ሴቶች ደግሞ ቆነጃጅትን የሚያስተምሩ ይሁኑ ተብሎ እንደተጻፈ ለቆነጃጅት የበለጠ ጠቃሚ ናቸው። አሁን በማህበር ላይ የማስተማር ጸጋ ያላት ሴት፣ እግዚአብሔር የማስተማርን አንድ መልእክትን የሰጣት ሴት፣ ወይም መጸለይ የፈለገች ወይም መተንበይ የፈለገች ሴት ግን በማህበሩ ላይ መሰልጠን የሚለው ነገር ላይ መጠንቀቅ አለባት። መልእክቷን በስነ ስርዓቱ አስተላልፋ እግዚአብሔር ያክብራችሁ ብላ መውረድ እንጂ ወንዶች እያለቀሱ እሷ እዚህ እያስፈራራች፣ ወንድ ልጅ እንደ ሴት ከታች እያለቀሰ እሷ እዚህ በወንድ ድምፅ በጣም በጎረና ድምፅ እያሰማች፣ ይሄ አግባብ አይደለም። የቤተክርስቲያን መልክ አይደለም። ሴት በቀጭን ድምጿ በሴትነቷ፣ ወንድ በወንድነት ድምፁ አለቀ። ብዙ ጊዜ የማወራው ማለት ነው። ስለዚህ አሁን ጳውሎስ አገልግሎትን ከለከለ ወይስ የአገልግሎትን አጠቃቀሙን የነገረን? አጠቃቀሙ ዲሲፕሊኑ ለሁሉም ስለሚያስፈልግ ማለት። ስለዚህ እኛ ሳይሆን ያልነው ሴት በአግባብ ጉባኤ ላይ ሳታስፈራራ፣ ሴቶች በቤተ ክርስቲያን ውስጥ ከወንዶች ቢበልጥ እንጂ ቢያንስ አይደለም ሚናቸው። ለምሳሌ እዚህ ቤተ ክርስቲያን ውስጥ ትልቁን ማህበራዊ ጉዳይ፣ ትልቁን የጸሎት ጉዳይ የሸፈኑልን ሴቶች እንጂ ወንዶች አይደሉም። በጣም 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 በብዙ ነገር የጠቀሙ እነሱ ናቸው። አገልግሎታቸው ሰፊ ነው። እንደ ማርታ የሚያገለግሉበት አለ፣ እንደ ማርያም የሚያገለግሉበት አለ። በሁሉም ረድፍ ማርታና ማርያም ጋር ወንዶቹ መድረስ በማይችሉበት ሁኔታ እነሱ ይረዳሉ። ኤኒዌይ ግን ዋና ኮንሴፕቱን አግኝታቸዋል። በቸርች መሃል ሴት ምን መሆን አለባት ነው? ዲሲፕሊን እንደሆነ በወንዶች ላይ ምን እንዳትል ሳትሰለጥን አይታል። አንዳንድ ቦታ ሴቶቹ በጣም ጉባኤውን ከዚች የማይቆጥሩ ማህበሩ ከዚች በጣም አነጋገራቸው ራሱ ሴት ልጅን ወንዶችን እንዲያስቀምጣ እንደዛ መናገር በቸርች አይደለም፣ በማህበራዊ ህይወት ውስጥ ራሱ አግባብ አይደለም። ግን ቸርች ውስጥ ከማህበራዊ ህይወት ይልቅ ዲሲፕሊን የጎደለው ቸርች ውስጥ ስለሆነ ለኢትዮጵያ ህዝብ ለማህበረሰቡ እንኳን በማይመቸውን ነገር ቸርች ውስጥም ይሆናል። አነጋገራቸው ዝም እያንዳንዶቹ ነው ያለው። ንቀታቸው፣ ወንድ ልጅን እንደዛ አድርጎ ማናገር፣ እዚህ አንተ እዚህ ና እዚህ ቆም ወደዛ እዚህ ኖ አይባልም። ሴት ልጅ ወንድ ልጅ እሺ በቲቪም እያየናቸው እንደዚህ ሴት ልጅ መሆን የለባትም። አንዳንድ ሴቶች በጣም ከጸሎት ብዛት ድምጻቸው ወፍሮ ታያለ። ምንድን ሲባል በጣም እየጮሁ ማህበሩ ላይ እየደነፉ ነው የሚያገለግሉት። ለምን? እኔ ወንዱ እየደነፋው እያቀራራው አልሰበኩ። ኩል ዳው ወረድ ማለት ዝቅ ማለት ዋና ሐሳቡ የሱን መልእክት ማስተላለፍ ስለሆነ መልእክቱን ማስተላለፍ፣ ራስን ማጨናነቅና ራስን ማሳየት ለሴት ልጅ ብዙ አግባብ አይደለም።